አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል። እየቃተተ ሞቶ በሕይወት አቁሞኛል። አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝ። ሰላም ሰላም፣ እንዴት ናችሁ የሙሉዬ ቲዩብ ቤተሰቦች? ደህና ናችሁ ወይ? እግዚአብሔር ይመስገን። እኔ ትንሽ ከጠፋሁ ቆይቻለሁኝ። ቪዲዮውን መልቀቅ ሳነፍኩኝና አንዳንድ ጊዜ ቪዲዮውን ሰራና ለመልቀቅ ኤዲት ለማድረግ ምናምን ያው በጣም ሞራልን ጊዜ ያስፈልጋልና ከዛ አንፃር ነው የጠፋሁት። ቤተሰቦቼ እንዴት ናችሁ እናንተ? ግን ደህና ናችሁ ወይ? እኔ በጣም ሰላም ነኝ። በጣም ይቅርታ ጠፍቻለሁኝ። አንዳንድ ጊዜ ትንሽ እረፍት መውሰድም ጥሩ ነው። ሁለተኛ ደግሞ ያው ከምንሰራው ስራ ጋርም አይመችም፣ መረጋጋትን ይፈልጋልና ከዛ አንፃር ነው። እንዴት ናችሁ? ሁሉ ሰላም ነው ወይ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ ኢትዮጵያ አይደለም ያለሁት እና ወደ መዝራ ወይም ደግሞ የእርሻ ቦታ ወይም ደግሞ ገጠር እንደምንለው ማለት ነው፣ ወደዛ እየሄድን ነው እና ትንሽ ውሎ እናደርጋለን ከኔ ጋራ። እንዴት ናችሁ ታዲያ? እናንተ ሁሉ ሰላም ነው አይደለ? እና እስኪ አብረን እንጓዝ። በጣም ምናልባት ከ185 ኪሎ ሜትር በላይ ነው ጉዞ ያደረግነው። ቪዲዮቹን አጠር ለማድረግ ሞክሬያለሁኝና በቃ ዝም ብዬ እንደዚህ ሳይ ሰላሙን በቃ በተለይ እኔ ያለሁበት ሀገር አንድ ቀን እዚህ ከመጣሁ እንደዚህ ጫጫታ ምናምን ረብሻ አንድ ቀን ሰምቼ አላውቅም። እና በጣም ሰላማዊት ሀገር፣ እንደውም ከዜጎቹ በላይ ሰራተኞች የሚበዙበት ወይም ደግሞ የሌላ ሀገር ዜጎች ስደተኞች ይበዛሉ እና ብዙ ጊዜ ስናይ ከአሰሪዎች ይልቅ በስራቸው የሚሰሩ ሰራተኞች ናቸው የሚበዙት ነው። እና አንዳንድ ጊዜ እንደዚህ እግዚአብሔር አምላክ ሀገራችንን ሰላም እንዲያደርግልን ሁላችንም መጸለይ አለብን። የድርሻችንን ደግሞ መወጣት አለብን። እንደዚህ አረንጓዴ ቦታ ሳይ ሁል ጊዜ በቃ ስልኬን አነሳለሁ ለመቅረጽ እና በጣም ነው ደስ የሚለው። የኢትዮጵያ ምናልባት ተራራው፣ ሸንተረሩ፣ ወንዙ ምናምን ሲናፍቀን አረንጓዴ ነገር በማየት ማሳለፍ ጥሩ ነው። ደህና ነሽ? እንዴት ነሽማ? ሆስፒታል ላይ ተሰቅለን ማለት ነው። እና እንግዲህ የትና የት እንዳለን ይሄ ሁሉ በደል ለምን እንደደረሰብን አናውቅም። እና ብቻ ተመችቶሻልና ነይ ላሳይሽ፣ ንገርሽ። አሁን እዚህ ጋር የሆነ ነገር አለ። ይሄን አስበሽ ከደረሽበት ማለት ነው አንቺ ያልሽውን እኔ እቀጣለሁ። እዚህ ውስጥ ምንም አለ ቁጥር እስከ 5 እና አንድ ቁጥር ቁጥሪ አንድ ቁጥር ማለት እስከ 5 ከ1 እስከ 5 ቁጥር ቁጥሪ አራት
አለ ውስጥ የሆነ ነገር አለ ነገር እንዳያመልጥሽ በኋላ ለምን እንዳትይ አንቺ ካሜራውን እያየሽ እሱ ውስጥ በደንብ ይታያል። ከ1 እስከ 5 ጥሪ አሁን አንድም ነገር የለም። አይደለም እሺ፣ አንድ ቁጥር ጥሪ ምንድነው? አንቺ ደግሞ አንድ ቁጥር በቃ ከ1 እስከ 5 ኦኬ። 4 እና ስንት ነው የጠራሽው? 5 ነው የጠራሽው። እሺ ሌላ አንድ ጨምሪ። ልብ ብለሽ ካሜራው ጋር ማለት የሆነ ነገር አለ። አልታየሽም? አሁን ምንም አልታየሽም? የት ነው ያለሽው? አንቺ ካሜራውን በደንብ አልኩሽ እኮ። አንቺ ምን እየጃጃሽ ነው? ቁጥር ጥሪ በኋላ ግን እኔ ለምን እንዳትይ ካሜራውን ልብ ብለሽ አሁንም አንድ ቁጥር ጥሪ። 3ም አይደለም 18 ከ1 እስከ 5 ነው ያልኩሽ እኮ። ኧረ እዚህ ምንም የለም አታልኪኝ። ታይ እንዳይቆጭሽ በኋላ ግን ተናግሬያለሁ። ምንም አሳጨኝም። ታይ ብያለሁ። አንድ ድል ሞክሪ፣ አንድ ድል። አሁን እንትን ካልሽበት ትደርሽበታለሽ እርግጠኛ ነኝ። እያየሽ ግን ካሜራውን ልብ ብለሽ ሰዎቹ ታገኙ ይችላል ነይ። እሺ አንድ ድል ነይ ባክሽ። ምን አንድ ድል ነይ ጥሪ አዳ ሶይታ ለፊ አጅም ማማ አንድ ድል የመጨረሻ ስንት ነው የመጨረሻ? አንድ ድል 5 ከ1 እስከ 5 5 ብለሻል፣ 4 ብለሻል፣ 3 ብለሻል። አንድ ጥሪ አንድ ከጠራሽ ትደርሽበታለሽ እርግጠኛ ነኝ። 6 ከ1 እስከ 5 ማለት ከዛ መዝለላችሁ 3 ኦኬ። ልብ ብለሽ ካሜራውን አሁን ካሜራ ውስጥ ሰላም ሂጂ ነያ ሰላም ብዬሻለሁ። ለምንድን ነው አንቺ ግን እኔ የምልሽን የማትሰሚኝ? እኔ የምልሽን ለምን አሰሚኝም? ለምን አሰሚኝም? ነይ እንደ ሆስፒታል ከላይ ወተን ተሰቅለናል። እኔ እና እሷ እንደ ምንድን ነበር ባባዬ? እንደ ምንድን ነው? እኔና አንቺ እዚህ ጋር የተቀመጠ ነው። እስኪ ጠጋ በይ። ለምን ፈራሽኝ? ቆይ እንደዚህ እኔን ያክል እኔን መፍራት ይሄን ያክል ምን አመጣው? ሽኖ የቢ ማማ ሽኖ ተቢ ይበርዳል። በጣም ነው የሚበርደው። የሚገርም ነው። እኔ ግን በጣም ነው የገረመኝ እውነት ለመናገር። ባለፈው እዚሁ ጋር መጥቼ ማለት ነው የዛሬ 2 ወር አይሞላውም። ይሄ አካባቢ ጥቅጥቅ ያለ የበቆሎ ቦታ ነበረ። በቆሎ እየበላን ነበር ማለት ነው። እና ግን ዝም ብዬ ቆሜ እያየሁኝ የተማርኩት ነገር ከዚህ ምንድነው የጊዜን አጠቃቀም ነው። አሁን ለምሳሌ እነዚህ ሰዎች በግብርና የሚተዳደሩ ቢሆን ወቅቱን ጠብቀው እንግዲህ ይሄ ባዶ ቦታ ማለት ነው እዚህ ጋር የሚታየው ይሄ ቦታ ቆይ ቪዲዮ አለ፣ ያኛውንም አስገባላችኋለሁ ነው። ከዚህ በፊት መጥቼ የዛሬ 2 ወር ነው መጥቼ ራሱ ቪዲዮ ሰርች አለውኝና በወቅቱ ማንኛውም ነገር በጊዜው ነው፣ ለሁሉም ጊዜ ያለው የሚባለውን ነገር ማለት ነውና ዝም ብዬ ቅድም ስመጣ እንደዚህ ጸራራ ቀን ለመቅረጽ አልተመቸኝም ነበረ እቃ ምናምን ይዘን ስለነበረ እና ለሁሉም ጊዜ ያለው የሚለውን ነገር በዚህ አመንኩ ማለት ነው። ማለት ኦኬ ለዚህ ቦታ እንግዲህ ይሄን በቆሎ ለማድረስ ከመዝራት ጀምሮ መሬቱን ከማለስለስ ጀምሮ የሄዱበት ሂደት አለ። ከዛ ደግሞ ዘር ከተዘራ በኋላ በቅሎ ሼቱን የበላንበት ጊዜ አለ ማለት ነውና ከዛ በኋላ ግን ምንድነው አገልግሎቱን ከጨረሰ በኋላ ይደርቃል አይደል? አሁን ተነስቶ ይሄ ሌላ ነገር እያሉት ነው። ይሄው እንደምታዩት ማለት ነው ሌላ ነገር እየሰሩ ነበር ዛሬ ሰራተኞችና የሚገርም ነው። እንዴት አድርገን ጊዜያችንን በአግባቡ ከተጠቀምን አሁን እነዚህ ሰዎች ገበሬ ቢሆኑ ቅድም የጀመርኩላችሁ ሀሳብ እንግዲህ ጾማቸውን አደሩ ማለት ነው አይደል? እና እድሜያችንም
በቃ ለሁሉም ጊዜ አለው። የልጅነታችን ጊዜ አለ፣ የጎልማስነታችን ጊዜ አለ፣ የወጣትነት ጊዜ አለ፣ የጎልማስነት አለ፣ ከዛ የእርጅናና ሁሉም በጊዜው አበባ ነው እና አሁን ይሄ እንደዚህ ሲታይ ራሱ ያምራል አይደለ? ግን የሆነ ነገር ሊዘሩት ነው እርግጠኛ ነኝ። ከትንሽ ጊዜ በኋላ ስንመጣ ደግሞ የሆነ ነገር ተክሎ ነው የምናገኘውና ይቅርታ የሚረብሽ ድምጽ አለ። በጣም የሚረብሽ ድምጽ ስለነበረ ነው ያጠፋሁትና እና ለጊዜያችንን በአግባቡ መጠቀምን የመሰለ ነገር ምንም እንደሌለ አይቻለሁኝ እና እኔ ወደ ራሴ ተመልሼ ያሰብኩኝ ነበረ። አሁን ላይ የትኛው ወቅት ላይ ነኝ ያለሁት? የዚህ እንደዚህ ደረቅ መሬቱ ላይ ነኝ ወይስ ዘር ተዘርቶ የዘሩ ወቅት ላይ ነኝ ወይስ እሸት የሚያፈራበት የበለሱ ወቅት ማለት ነው ወይስ የፍሬው ወቅት የሚለው ላይ ራሴን እያሰብኩኝ ነበርና እንደው ስንቶቻችን ነን ግን ጊዜያችንን ቆም ብለን የምናስበው? በተለይ አረቡ ሀገር ላይ የምንኖር እህቶች አለ አይደል? ለጊዜዎች እንኳን ይሄንን ሰብል እንኳን አምርቶ ለመመገብ ዘርቶ ለመመገብ እስከሚደርስ ድረስ ያለውን ወቅት እንደምንጠቀመው ሁሉ እኛስ ራሱ አገልግሎታችን ጉልበታችን የምናፈሰው በማይሆኑ ጊዜዎች ለራሳችን ጊዜ ሳንሰጥ እና ያሳለፍናቸውን ጊዜዎች እንደው ቆም ብለን ብናያቸው ብዙ ነገር አለ ብቻና እሱን ደጋግሜ እያሰብኩኝ ነበርና እንደዚህ በቃ ብዙ ጊዜ ቤት ውስጥ ስለምንውል ስንወጣ በቃ ምንም አዲስ ነገር ያለ አይመስለንም እና ሰዎቹ እዚህ ታች ላይ ነው ያሉት፣ እኛ መሬት ከላይ ነው ያለነው ፎቅ ከላይ ማለት ነው። እና ከጓደኞቼ ጋር መጥቼ ከዚህ በፊት እዚህ አካባቢ ሆኜ የሆነ ቪዲዮ ቀርጬ ነበረ ግን አለቀቁትም መሰለኝ ስንፍና ኤዲት ለማድረግና ሰንፌ ማለት ነው። እና አያችሁት አሁን እነዚህ ሁሉ ነበራቸው የሆነ ነገር ተዘራ ነበር። አሁን ግን የበረሃ ሆኗል። የሚገርም ነው። እና ያው እንግዲህ የኩዌት የናሽናል ዴይ በ25 እና 26 ነበረ። አሁን አልቋል። ዛሬ ግን እኛ ዝም ብለን ነበር የመጣ ነው። ግን ያን የዞሮ ዞሮ አሁን የጾም መግቢያውም ጊዜ ስለሆነ ከዚህ በኋላ ወደዚህ ብዙም ስለማንመጣ የመጨረሻ ጊዜያችን ይመስለኛል። እዚህ ራሱ ድጋሚ ከመጣን በቅርብ ልንመጣ እንችላለን። ግን ለመጨረሻ ጊዜ ይመስለኛል። እኔ ጌታ ሆይ በቃ እርዳኝ እያልኩኝ ነበር እስከ መቼ እና ለሁሉም ወቅት አለው። እነሱ የብርድ ጊዜ ሲመጣ ተዝናንተው እንዴት አድርገው ጥሩ ጊዜ ከቤተሰቦቻቸው ጋር ከልጆቻቸው ጋር ራሳቸው ደስተኛ የሚሆኑበት ነው የሚፈጥሩትና እኛ ሁሉ ጊዜ በቃ ከዚህ የተሻለ ህይወት ያለ አይመስለንም። ህይወትን አንዳንድ ጊዜ ለየት ማድረግ አለ አይደል? ሁሌ አንድ አይነት ምግብ መብላት እንደሚሰለቸን ሁሉ አንድ አይነት ነገር መንገድ መጓዝም ይሰለቻልና የተለያየ ነገር መሞከር ጥሩ ነው። እግዚአብሔር ይረዳናል ደሞና ስደታችንን እግዚአብሔር ይባርክልን እና ይሄን ነገር ታዝቤ አላውቅም ሀሳቤ ብትንትን ሳይል አይቀርም ነው። ይሄን ነገር ታዝቤ እንደው ትንሽ ላካፍላችሁ ብዬ ነው የመጣሁትና ያው ጓደኞቼም እዚህ ጋር ቁጭ ብለናል። ትንሽ እስኪ ደግሞ እንፈስብን ብለን ነው ስራ እየሰራን ነው። ትንሽ ጋፕ ሲደለና ወደዚህ የመጣ ነው ማለት ነው። እስኪ እንደዚህ አንዳንዴ ብቻቸውን መሆን አትመኙ? በጣም ደስ ይላል። አሁን እንግዲህ ከከተማ የ2 ሰዓት ከምናምን መንገድ ነው ተጉዘን የመጣ ነው ማለት ነው። አሁን እንግዲህ መሽቷል፣ እየመሸ ነው። ወደ ቤታችን ትንሽ ቆይተን እንሄዳለን እና እንደዚህ ጊዜ ለራሳችን መስጠት፣ ወቅታችንን ጊዜያችንን በአግባቡ መጠቀም እና በጣም ጥሩ ነው። መህባዬ አሁን ምን ታዘብሽ? ለምሳሌ ማለት ነው ዘንድሮ መተሻል፣ ግን እዚህ አልመጣሽማ። መተሽ ነበር ከስንት ወር በፊት ነው የወጣሽው? ይሄ አንቺ ስትመጭ ነበርኩ እኔ ስትመጭ አንቺ ነበር አይደል? የዛሬ ያለፈውን አመት ነው የምትይ? 2025 የምርሽ ነው? ከዛ ስትመጭ ምን ነበር? ይሄ ቦታ ባዶ ቦታ በቆሎ ነው አይተሻል? ላይት ብቻ በቆሎ ነበር። እኔ እንግዲህ 2 ወር የሆነው አይመስለኝም ስንመጣ። አይገርምሽም? ግን እኔም እንዳዩ ታውቂያለሽ ገና ከመኪና ውስጥ ስንወርድ ነውና እንዴ ያ በጣም አረንጓዴ ነበረ። ከመቼው ጊዜው አልፎ ነው እዚህ ጋር አሁን እንደዚህ የሆነው። ሲሰሩ አይተሽ ከሆነ ሰራተኞች ነበሩ። ዛሬ የሆነ ነገር እየተከሉ ነው እርግጠኛ ነኝ። አሁን ትንሽ ቆይተን ብንመጣ ደግሞ ከ2 ወር በኋላ የሆነ ነገር ዘርተውበታል እና ምን እንደታዘብኩ ታውቂያለሽ? እኛስ ጊዜያችን እኛ የትኛው ወቅት ላይ ነን? ለምሳሌ እንደዚህ አይነት መሬቱ ላይ ነው ያለ ነው ወይስ ተክል ተተክሎ ይሄ በቃ አረንጓዴ ስታየው የሚያምራላ
ከዛ ደግሞ ፍሬ የሚይዝበት ጊዜ አለ፣ የሚረግፍበት ጊዜ አለና ለእንደዚህ አሁን ለምሳሌ ለእንደዚህ ለትንንሽ ነገሮች እንደዚህ ጊዜ የምንሰጥ ለእንደዚህ ይሄ እንኳን ወቅት ካለው የኛ እድሜ አስበሻ ስንቶቻችንን ከቤት ሳንወጣ እኔ በጣም ብዙ ጊዜ አንቺ ታሳዝኛለሽ ጌታ ማለት ያው ነው እዚህ እንትና ከእንትና ይሻላል የሚባል ነገር የለንም ግን አለ አይደል አስበሽ ታውቂያለሽ የሆነ እንዴት ነው በቃ አሁን እኛስ የትኛውን ጊዜ ነው አሁን ብዙ የወጣትነት ጊዜያችን የሽት ጊዜያችንን አሳልፈናል አበባ የሚሆንበት ጊዜያችን አልፏል ግን አሁንስ ማስተዋል የለብንም ብለሽ ታስቢያለሽ በቃ አለ አይደል ለወቅት ለነገሮች እንኳን እንደዚህ ወቅት ካለው የኛስ ጊዜ አይገርምም ምን ታዘብ እኔ በጣም ገርሞኝ ቅድም ቁጭ ብዬ ለራስ እያሰብኩኝ ነበርና አንዳንድ ጊዜ ለራሳችንም እንደዚህ እና ብርዱ በጣም ከባድ ነበረ ብታዩ በጣም ይቀዘቅዛል በነገራችን ላይ ይሄ ቪዲዮ መቼ እንደምለቀው ባላውቅም ከእንግዲህ አሁን ከፊታችን የረመዳን ጾም አለ የኛ ታላቁ ጾምም ገብቷልና የአብይ ጾም ማለት ነው እና በጣም ይቀዘቅዝ ነበረ ሁሉ ጊዜ እዚህ ቦታ ላይ ሳስብ ምናልባት ከዚህ በፊት የለቀኳቸውን ቪዲዮዎች ካያችሁ በጣም ምድረ በዳ ነበረ ምናልባት ምንም ነገር ማለት ቤት ምናምን አልነበረም ሸራ ወይም ደግሞ በድንኳን ነበረ በአመት እየሄድን እዛ ጊዜ የምናሳልፈውና ግን ለምሳሌ በ3 በ4 አመት ውስጥ ያመጡትን ለውጥ የተለያዩ ቤቶች አሉ የሚገራርሙ ቤቶች አሉና አሁን ላይ የጊዜው ፍጥነት ሁለተኛ ደግሞ ይሄ የስልጣኔያቸው እንትን በጣም ነው የሚገርመኝ ውሃ የለም እዛ አካባቢ ወይም ደግሞ እንደዚህ እንደ ከተማው እንትን አይደለምና ይሄ የመብራት አንድ ቀን ተቋርጦ አይቻላቅምና በጣም ነው የሚገርመኝ እግዚአብሔር ያብዛላቸው ብዙዎቻችን እንጀራችንን አብሰለንበታልና ያለንበትንም ሀገራችንንም እግዚአብሔር አምላክ ሰላም ያድርግልን አሁን እንግዲህ ወደ ቤታችን እየተመለስን ነው ማለት ነው ጠዋት ነው የወጣነው ስንመለስ ወደ 1 ሰዓት ወይም ደግሞ ለአንድ ሰዓት ምናምን ጉዳይ ማለት ነው 12 ሰዓት ከምናምን ወይም ደግሞ 6 ሰዓት ከምናምን ላይ ይሆን ነበረ በጣም መሽቶ ነበረ ያው እንግዲህ ቪዲዮ ግማሽ ነው የምንቀርጸው ለእቃ ምናምን ስለምንይዝም ለመቅረጽ አይመችም ሁሉ ጊዜ ስልክ ደቅኖ መሄድም ደግሞ ትንሽ ይከብዳልና ብሎግ የምሰሩ እህትና ወንድሞቼ ግን በጣም ነው ማደንቃችሁ ማለት የሰው ፊት ካሜራ መደቀን ይከብዳልና አሁንም ስልክ ይዞ እንትን ማለት ይከብዳል በጣምና ይሄ የሚመስል ነበረ ዛሬ የነበረን ቆይታ አብራችሁኝ ስለነበራችሁ አመሰግናለሁ